ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ይዤላችሁ የቀረብኩት የ11ኛ ክፍል የኬሚስትሪ ትምህርት በምዕራፍ 1 early experiments to characterize atom the discovery of electron በሚለው ርዕስ ላይ ነው። አክቲቪቲ 1.5 think back to grade 9 and reflect on the following questions in a group of 4, then present your response to the whole class. ስለ ዲስከቨሪ ኦፍ ኤሌክትሮን 9ኛ ክፍል ተምራችኋል። A. How were electrons discovered? And who discovered electron? ኤሌክትሮንን ማን አገኘው? ኤሌክትሮን እንዴት ዲስከቨር ሆነ? ኤክስፐሪመንቱን አብራሩ ነው በአጭሩ። And are cathode rays visible to the naked eye? ካቶድ ሬይ በአይናችን ማየት እንችላለን? አንችልም ነው። ካቶድ ሬይ invisible to the naked eye። ካቶድ ሬይ በአይናችን ማየት የማንችለው ነገር ነው ማለት ነው። ሌሎች ጥያቄዎች ለምሳሌ how did the scientists discover the particle nature of electrons? Why was the ray bended in the experiment? Shadow seen. And also the paddle wheel rotated. ኤክስፐሪመንቱ ላይ ካቶድ ሬይ ቤንድድ ሆኗል። and shadow seen. በካቶዱና በአኖዱ መካከል የሆነ ፓርቲክል የሆነ ኦብጀክት ስሞል ኦብጀክት ስናስቀምጥ ጥላ ተፈጥሯል፣ ሻዶው ተፈጥሯል። ይሄ ለምን? አንዱ የካቶድ ሬይ ፕሮፐርቲ ስለሆነ ማለት ነው። and also why the paddle wheel rotated. ላይት ፓድል ዊል በካቶዱና በአኖዱ መካከል ስናስቀምጥ ይሄ ላይት ፓድል ዊል ሮቴት ተሽከርክሯል። ይሄ ለምን ሆነ? and also what happened to the cathode rays when they were allowed to pass through electric and magnetic field? በካቶድ ሬይ ጨረር ላይ ኤሌክትሪክ እና ማግኔቲክ ፊልድ ሲያልፍ ምንድን ነው የተፈጠረው? what does this prove? ይሄ የሚያሳየው ይሄ ፕሩቭ የሚያደርገው ምንድን ነው? እና የመሳሰሉ ጥያቄዎችን መልስ በዝርዝር የሚመልስ ቪዲዮ በዚሁ ቻናል ታገኛላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ማየት መከታተል ትችላላችሁ። ለሚቀጥለው ራዲዮ አክቲቪቲ ኤንድ ዲስከቨሪ ኦፍ ኒውክለስ በሚለው ርዕስ እንገናኛለን። ስለተከታተላችሁን ስላበረታታችሁን በጣም አድርጌ አመሰግናለሁ።